ትልቅ የንግድ ሞል ነው የሚሆነው። እዛ የንግድ ሞል ላይ ለቢሮ ቢሆን ለንግድ ቢሆን ለሁሉም ነገር እንዲሆን ተደርጎ ነው የተሰራ ያለውና እጅግ ዘመናዊ የሆነ ሞል ነው የሚሆነው። እንዲሁም በተጨማሪ ገላን አካባቢ ላይ ከ2 ሚሊዮን 500 ሺህ ብር ጀምሮ ሙሉ ክፍያ ቅድመ ክፍያ ከ500 ሺህ ብር ጀምሮ እዛ ላይ የንግድ ሱቆች ይኖርናል። ሁሉንም ያማከለ ነገር ነው የሚሆነው። እንዲሁም ፒያሳ የተወሰኑ ሱቆች ቀርተውናል። ከዚህ በፊት በደንብ የምናውቀው አካባቢ ነው። ፒያሳ አድዋ 00 ከፍ ብለን ከጊዮርጊስ ቤተክርስቲያን ፊት ለፊት እዛ ላይም ከ20 ካሬ ጀምሮ የንግድ ሱቆች ይኖርናል። እንዳጠቃላይ ያለው የሱቅ መረጃዎቻችን ይመስላሉ። ቤቶችም ይኖሩናል። ሳር ቤት፣ ቡልጋሪያ እንዲሁም አዋሬ አያት 49 ላይ እዛ ላይ ቅድመ ክፍያ ከ20% ጀምሮ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ ካለምንም ኢንተረስት ካለምንም ወለድ ምንም የተጨማሪ ክፍያ ሳይከፍሉ ማለት ነው ፊክስድ በሆነ ፕራይስ ደንበኞች ከኛ ጋር ዲል ማድረግ ይችላሉ። በጣም ደስ ይላል። ማለት ቅድሚያ ክፍያው ደግሞ 20% ነው። ለሁሉም አመቺ ነው ብዬ አስባለሁ። በጣም ደስ ይላል። እነዚህ አማራጮች አሉ። የተሻሉ ነገሮች ይዘን መተናል ብለን እናስባለን። አሁን ባለን ያው በደንብ ፎከስ አድርገን እየሰራ ያለ ነው ዴሊቨሪ ላይ ነው። በደንብ ደንበኛ በወቅቱ መረከብ አለበት የሚባለው ነገር ነው። እዛ ላይ ደግሞ በደንብ እየሰራን ነው። ያንን ደግሞ እያሳየን ነው። ከዚህ ዓመት የዛሬ ዓመት የገዙ የዛሬ 2 ዓመት የገዙ ሰዎች ለመረከብ የደረሱ ፕሮጀክቶችም አሉና እዛ ላይ ዴሊቨሪ፣ የግንባታ ጥራት፣ ሎኬሽን ደግሞ በደንበኛው አቅም እንዲሆን የተለያዩ ሎኬሽኖች ላይ እንደውም ሳይቶቻችን መፈክራችን ላይ እንዳስቀመጥ ነው በቀጣይ የትን ገንባለው የሚል እንትን ይዘን የመጣ ነውና በደንበኞች በፈለጓቸው ሎኬሽኖች ላይ እየገነባ እንገኛለንና ፍሌክሲብል የሆነ አከፋፈል፣ ፍሌክሲብል የሆነ ዋጋ እንትን ከሎኬሽኑ አንፃር ካየን አሁን ሳር ቤት ካልን ብዙ የአፍሪካ መቀመጫ የሆነች ናትና ብዙ ኤምባሲዎች መቀመጫ ነች። ከ17 በላይ ኤምባሲ ያለበት አካባቢ ላይ መኖሪያ ቤትም የንግድ ሱቅም ማግኘት ይችላሉ። እንዲሁም ደግሞ በደንብ ኮሚኒቲ ያለበት ብዙ ሰው የሚኖርበት አካባቢ በደንብ ኮሚኒቲ ያለበት ደግሞ ወደ ገላን አካባቢ ላይ ነው። እዛ ላይም በአነሳ ለቅድመ ክፍያ 500 ሺህ ብር 600 ሺህ ብር ቅድመ ክፍያ እየከፈሉ ቀሪውን በ2 ዓመት እስከ 3 ዓመት ባለው ኢንተርቫል ካለምንም አይነት ወለድ ከፍለው ማጠናቀቅ ይችላሉ። ብዙ ሱቆች እንደ ፐርፐዛቸው ይለያያል። እንደ ገዢው ሰውና እንደሚመርጣቸው ፐርፐዞች አሁን ለምሳሌ አንተ